ሰላም ሰላም፣ ውድና የተከበራችሁ የሳምሪቱ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነው። እናንተ እንዴት ናችሁ? እያላችሁበት ያለም ዳርቻ ሰላማችሁ ብዝት ይበልልን እያልን እንግዲህ ዛሬም ተመልሰን በጽናት ድራማ ክፍል 45 ወደ እናንተ ተመልሰናል። እንግዲህ ባለፈው ክፍል እንዳያችሁት ኪራና ቤቲ ለራት ግብዣ ሲሄዱ እንግዲህ ጽናትን በጣም አናዷት አበሳሽተዋት ነበረ። ጽናትም መጠጥ እጠጣለሁ ብላ ናሆሜን በጣም ስታስቸግረው ነበር ያየ ነው። እንግዲህ የዛን ጊዜው ድራማ እዛ ላይ ያቆመ። የዛሬው ድራማስ እንግዲህ የዛሬው ድራማ እንዳየነው ከሆነ አንድነት ኩሽና ጉድ ጉድ እያለች ምግቦችን በጣም እያዘጋጀች ሳለ እምሩ ትመጣለች። እምሩ ትመጣና እንዴ ምን አለ ዛሬ ይህን ያህል ምግብ የምታዘጋጅ አንድነት ትላታለች። እምሩ ዛሬ ፕሮግራም አለው የኪራ እና እሱ ነው አዝዞኝ የምሰራው ትላታለች። እንዴ እነቴት ይመጡ ነው እንዴ ትላታለች። አይ እነቴት እንኳ አይመጡም፣ ግን ጽናትና ኪራ ሊጋቡ ነው ትላታለች። ምን? አይ ይሄማ አይሆንም አልሰማሽም ትላታለች። አረ ልጄን ሳኝ ትላለች። ምን ልጄን ነው ያልኩ? አይ የእህቴ ልጅ ስላለ እሱን እንደ ልጅ ስለማየው በሱ ነው ትላታለች። አሀ መታደል ነው ሳይወልዱ እንደዚህ መሆን። ግን እኮ የእናት ገጸ ባህሪዋ ይታወቃል እያለች እንግዲህ ታወራታለች። ታውቂያለሽ በዚህ እድሜማ ልጅ ቢኖረኝ ጥሩ ነበር፣ ገንዘብን ስናሳድድ እድሜያችንም ተሳደደ እያሉ እንግዲህ ስለ ልጅ እያወሩ ሳል በዛ መሀል ጽናትን የተሻተ ስትላት አይ አላየኋትም ትላታለች። ከዛ በጽናት ስትመጣ እንግዲህ ቀስቅሽኝ ብላት እምሩ ወደ ትሄዳለች? ወደ ኩሽና ወደ ሳሎን ሄዳ ቁጭ ልተኛ ነው ትላለች። ከዛ እንግዲህ ሄዳ እሷም ሳሎን የተቀመጠችው። ከዛ በኋላ እንግዲህ በሌላ በኩል ደግሞ እንዳየነው ከሆነ ጽናትና ናሆሜ ትንሽዬ ግሮሰሪ ቁጭ ብለው እንግዲህ ጽናት ጠጥታ በጣም ጭብስ ብላለች። የሰው ሰው ወድጃ የውም የተው ሰው እያለች እንግዲህ ግጥሟን እየገጣጠመች ሳለ ናሆሜ ደግሞ እባክሽን ተይ አሁን እኮ ጠጥተሻል ምናምን እያለ እንትን ይላታል፣ ይገለግላታል። አሀ አዋረድኩ አፈርክ የዛን ጓደኛ ጉድ ግን ሳዋረው እያለች ሳለ እንግዲህ በመሀል ማን ይደውላል? ኪራ ለናሆ ይደውልላት እና ሄሎ ምን ፈልገ ነው ይለዋል። ናሆሜ እንግዲህ ኪራ ካንተ ጋር ናት ብሎ ነው። አዎ ከኔ ጋር ናት ይለዋል። ከኔ ጋር ናት ብሎ ምን እንደሚያዝን ሰው ሁሉ ምን አስበ ነው አሁን ስልክ የምትደውልልኝ ብሎ ከጆሮው ላይ ጥርቅም ያደርግበታል። ከዛ ወዲያውኑ ኪራ ይመጣል። እንግዲህ ጽናትም በጣም ጨብሳለች። ማን ነው ትለዋለች። ጭብስ ስላለች ማን ነው ስትለው ኪራ ነው ይላታለኝ። ውይ ደግሞ ምን ፈልጎ ነው ትለዋለች። አይ አንቺ እንደምታስቢ እኮ አይደለም የት ናት እያለኝ ነው በጣም ያስብልሻል እያላሳለ እሱ ከችላል። ኪራ ይመጣል ማለት ነው። እንግዲህ ኪራ ይመጣና ውይ አንተ ስታየው ሙሽሬ የመጣ ሙሽሬ እያለች በቃ ስለጨበሰች በጣም ስለጨበሰች ሙሽሬ የመጣ እያለች ስለዛ ቁጭ ብሎ እንዴ አንተ ምናምን አድርገሃል ነው እንደዚህ ብላ ጨርቅ እስከምትሆን ጽናት ጠጥታ ታውቃለች? እንዲ አይታታል ይለዋል ነው። ምን ላድርጋት? ለዚህ ሁሉ የዳረጋት እኮ አንተ ነህ። ህይወቷን ሁሉ ነገሯን ብስቁልቁል አድርግህ ለዚህ ሁሉ ነገር አንተ ነህ እንዲህ ያደረጋተኝ ሁሉ ነገሯን አሰጣት እያሉ እንግዲህ ብዙ እየተጨቃጨቁ ሳለ ከዛ ኪራ ተረሽ እንድላታል። አልሄድም ራሳችሁ እዱ ምን ልታረገኝ ነው? አሀ ስር ሚዜ ልታረገኝ አንደኛ ሚዜ ልታረገኝ ነው እያለች እሱ ላይም ትጮህበታለች። እና ሁሜም በቃ ሄድ ተዋተኝ ለዛሬው እኔ ጋር ታድራለች ይላል። ምን ይለዋል? እኔ ጋር ታድራለች እያሉ እንግዲህ እየተጨቃጨቁ ምን አጠጥታት ነው ይለዋል። እኔ ያጠጣት መጠጥ ነው ያንተ ሚስት እንኳን መርዝ ነው እየተባባሉ እንግዲህ በሌላ በኩል ደግሞ እምሩ ሳሎን ላይ ተቀምጣ ወይ ምን ነው ጽናት እንዲሁ የትትወኝ የሆነ እነዚህ እያለች ብቻዋን እያለች ስትል እንግዲህ እምሩ ትመጣና ቤቲ አልመጣችም እንዴ ጽናት አልመጣችም ትላታለች። አልመጣችም ትላታለች። ምናልባት ጓደኞቿ ጋር አድራ እንደው ትላለች። እየተባባሉ ሳለ በቃ እንግዲህ ምን ማድረግ አይቻልም ደናዳሪ እኔ ልተኛ ነው ጧት ነው የምነሳ ትላታለች። ወይ መታደል ነው አሁን እንቅልፍሽ መጥቶ ነው ትላታለች። አዎ ጧት ስለምነሳ ደናዳሪ ብላ ጥላት ትሄዳለች። ከዛ ወዲያውኑ ኪራ ይዟት ይመጣል ጽናትን። ናሆሜም ተከታትለው ይመጣሉ። ምን አድርጋችኋት ነው ምንድን ነው እያለች እምሩ በጣም እየተበሳጨች እንግዲህ አይወልሽ ለዚህ ሁሉ ነገር ያደረጋት ኪራ ነው። ሴትነቷን
ልጅነቷን፣ እናትነቷን፣ ሁሉ ነገሯን ቀምቶ ለዚህ ሁሉ ነገር ያስደረጋት ኪራ ነው፣ መጠጥ ጠጥታ ነው ምናምን እያለ በጣም እየተከራከሩ ናሆም በእውነቱ የጓደኛ ልክ ነው እየተከራከሩ ከዛ እምሩ ኪራ ግን እያደረገው ያለው ትክክል ነው እውነት ነው ትለዋለች። አዎ ይላታል። አሁን ቀለበት ልታስር ነው? አዎ ላስርላት ነው በቃ እያለው በጣም እየተከራከሩ ሳለ እንግዲህ ከዛ እኔ አንላ የመጣሁት አንላ የእሷ የጽናትን ሁለተኛ መውደቋን ለማየት ነው የመጣው ከዛ ድረስ ትለዋለች እምሩ። ከዛ እንግዲህ ምንም ማድረግ አይቻልም በቃ የእንግዲህ ያለፈው ይበቃል እያለ እሱም በቃ ብሎ ጽናትም ትተኛለች። እንግዲህ ኪራም በሌላ በኩል ወደ ኩሽና ሄዶ አንድነት ሁሉ ነገር ተዘጋጅ አይደለም እንግዲህ እንዳሰብነው ይሄድልናል ብዬ አስባለሁ ይላታል። አዎ እንግዲህ ሁሉ ነገር ተዘጋጅቷል፣ እግዚአብሔር ይስጥህ እኔንም ከብዙ ነገር አዳንከኝ እያለች እያመሰገነችው ሳለ ከዛ ግን እኮ ጽናት አልተነሳችም ትለዋለች። አይ ችግር የለም ጽናትን እኔ እቀሰቅሳታለሁ ይላል። ከዛ በኋላ ሄዶ መኝታ ክላስ ጽናት እያለ እየቀሰቀሳት ሳለ አልነቃሽም እንዴ እስካሁን ይላታል። ውይ ትናንትና ጠጥቼ ፕሮግራም ግን አበላሸውብህ አይደለ ትለዋለች። አይ ችግር የለም ፕሮግራሙ ለዛሬ ነው ይላታል። ውይ ሳላግዝህ ትለዋለች። አይ እኔን ከምታግዥኝ ሂጂና አንድነትን እግዣት ይላታል። ግን ኪራ ግን የምርህን ነው ይላት ትለዋለች። አዎ የምሬን ነው እንግዲህ ወደኋላ አትመለሽ ይላታል። ከዛ እሷም እያለች ቀጥታ ወደ የት ነው ሄደች? ወደ ኩሽና። ከዛ እሱም ቁጭ ብሎ ዘመኝታ ክላሱ እንደተቀመጠ እንግዲህ እምሩና ናሆም የመጣው እንዴት ነህ ምናምን ይሉታል። ቀለበት ታስር ነው ምናምን። አዎ እንግዲህ ተወኝ ዛሬ ምንም ቢሆን ምንም የደስታ ቀን ነው ይላቸዋል። ከዛም የደስታ ቀን ነው በዚህ ሁኔታ አንተ ብቻ ነው የምትደሰት እያሉ እየቀላለዱት እና እምሩም በሉ እኔ ልሂድ እናንተ አውሩ ብላ ሁለቶችን ትታቸው ትሄዳለች። ከዛ ጽናትም ሳሎን ላይ ስትመጣ እንግዲህ እንትኖች ፊኛዎች ተነፋፍተው ቀይ በቀይ ሆነው ተዘገጃጅተው ቁጭ ብለው ግን ምንድነው ይሄን ነገር ላፈነዳደው እንዲህ እያለች ስታወራ ሰኔት ትመጣለች። እንዴ ምን ታረጊ መጣሽ ትላታለች። አይ ናሁ ደውሎልኝ ኪራ ደውሎልኝ ነው ትላታለች። ውይ እየተባባሉ እያወሩ ሳለ ግን ደህና ነሽ ትላታለች። አረ ይሄ ነገር ሰኔት ናት ደህና ነሽ ትላታለች። አረ ይሄ ነገር እየተደጋገመብኝ ነው እኔ አላቅም አሁን ስፈርቻለሁ እየተባባሉ ተመልሼ ወደ አንቺ ጋር ነው የምመጣ ይሄ ነገር ውስጤን እያስፈራኝ ነው እያለች እንግዲህ ተነስታ ጽናት ትሄድና ደረጃ ላይ ቁጭ ብላ ለአባቷ ተደውልና አለው አባዬ ይላታል። ምን ነው ልጅ ደህና ነሽ ይላታል። አዎ ትንሽ ከፍቶኝ ነው ትላለች። ምን ነው ይላታል። ሰው የለም ብሎ በሰው ሀገር እኮ ትልና ምን ነው ሲላት ኧረ ምንም አይደለም በቃ ትምህርት ቤት ቢሆን አስፈቅጄ ቢሆን እመጣለሁ እያለች ስልክ እያወራች ናፍቀኝ ነው አባዬ እና ምንም አልሆንኩም ናፍቄህ ነው ግን ስረጋጋ ልደውልልህ ብላ እንግዲህ ስልኩን ዘግታ ብቻዋን እየተከዘች ነበር። ከዛ በቤት ትመጣና ታውቂያለሽ እኔም የዛኔ አንቺን መርጦ ሳለ ልክ እንደዚህ ነበር ተቃጥዬ እየነበርኩ ግን ታታሪ ሰራተኛ እንዳንቺ ያለ ስላገኘው እጅጉን ደስ ብሎኛል እያለች እንግዲህ በጣም እያናደደቻት ነው። እሷም ሂጅልኝ እያለቻት ነው የደሃ ቅንጡ እያለች ለማንኛውም መልካም የማልቀስ ጊዜ እያለች እንግዲህ ጽናትም ደረጃ ላይ እንደተቀመጠች ቤቲም ጥላት ትሄዳለች። እንግዲህ በሌላ በኩል ሳሎን ላይ ሰብሰብ ብለው ተቀምጠው አንድነት ቡና እያፈላች ነው። ሁላቸውም አሉ እነ ናሁም እነ እምሩም እነ ሰናይትም ተሰብስበው ቁጭ እንዳሉ እንግዲህ ኪራ ብድግ አለና ዛሬ ፍቅሬን የመለስኩበት ቀን ነው ሲል ጽናት ብድግ ብላ ልትሄድ ስትል ለምን ትሄጃለሽ? ጽናት ቁጭ በይ አንድነት የምትነግረን ነገር አለ ይላታል። ከዛ አንድነት ብድግ ብላ እንዴት ዋላችሁ? እግዚአብሔር ይመስገን ዛሬ በጣም ደስ ብሎኛል፣ ልጄን ያገኘሁበት ቀን ነው ትላለች። ከዛ ጽናት ብድግ ታደርግና ልጅ አለሽ? ወትሮም ጠርጥሬ ነበር። አዎ የኔ ቢጤ ሴት ነበርኩኝ። ልጅ ለማሳደግ ብዙ የሰው ፊት ገርፎኛል እያለች እያወራች ሳለ ከዛ ናሆም ብድግ አድርጎ ለዚህ ነው የተሰበሰብ ሲል ከኪራ አዎ እስኪ ከታሪኳ ታካፍለን ብዬ ነው እያለ ከዛ እንግዲህ ስበሳቸው እየተጨቃጨቁ ሳለ
ናሆሜ ብድግ አድርጎ የእሷን ታሪክ እንስማ፣ የእናንተን ህይወት እንስማ፣ ጭቅጭቅ እንስማ እያለ ሳለ እንግዲህ አንድነት ቀጥይ አለ ኪራ። አንድነት ስሜ አንድነት አይደለም ማስረሻ ነበር እምባል ስትል ጽናት ለሰናይት አየሽ እኔ እኮ ብዬሽ ነበር ስትል ቤቲ ብድግ አረገችና አሀ ይሄ ነገር ግን ኪራ ሌላ ቀን ቢሆን ስትለው ምን አገባሽ አንቺ ይሄ ከአንቺ ጋር ምን ያገናኘዋል ይላታል። እንግዲህ ቤትም እየተርበተበተች ነበረ፣ በጣም እየተርበተበተች ነበረ። አንድነትም እንደኔ ስራ ቢሆንማ ከዚህ ከእናንተ ፊት መቆም የለብኝም ነበር ስትል ቤቲ አንቺ የውሻ ልጅ ቀጥ ብለሽ እዚህ ቤት ውጭ ትላታለች። ከዛ ኪራም ብድግ አድርጎ ቤቲ በሆነ አሁን አታርፊም እውነቱ ሲጋለጥብሽ ይላታል። ቤቲም ብድግ ታረግና እኔ ጋ ያለውን ነገር ረሳሁ እንዴት ትለዋለች። ኪራም ከአሁን በኋላ በምንም ነገር ልታስፈራሪኝ አትቺ ይላታል። ከዛ ምሩም ብድግ ታረግና ጽናት አዎ እኛም እስከ ትናንትና ማታ ምንም ነገር የምናውቀው ነገር የለም፣ ትናንትና ሁሉንም ነገር ኪራ ነገረን ይላታል። ከዛ ናሆሜም እንደዛው አዎ ምንም የምናውቀው ነገር የለም ነበር ትናንትና ነገረን ይላታል። ጽናትም እንግዲህ እባካችሁ ምንድን ነው አስረዱኝ ማወቅ እፈልጋለሁ እያለች ከዛ በሌላ በኩል እንግዲህ ኪራም ጽናቴ እኔ ሁሉንም ነገር ላንቺ ብዬ ነው ያደረኩት እንጂ ላንቺ ያለ ፍቅር አልቆ አይደለም፣ ከማንም በላይ ስሜትሽ እንዲጎዳ አልፈልግም እያለ ሲላት አሀ ለእኔ ብለህ ነበር ያ ሁሉ ነገር ስታረግ ነበር ስትለው ቤቲን ብድግ ታረግና በቃ ለእኔና ለኪራ ፍቅር ሁሉም ሰው ነው የተነሳብን እያለች እንግዲህ በሌላ በኩል ደግሞ ናሆምና አንድነት ሳሎን ላይ ኪራና አንድነት ሳሎን ላይ ተቀምጠው አሁን ልጁን ታውቀዋለሽ ወይ ማን ነው ይላታል። የምን ልጅ እኔ አላውቀውም ይላታል። አንገትሽን ሳልልሽ የሆነቱን ተናገሪ፣ ከዚህ ቤት ማን ነው ያስገባሽ? ሴትዮ ህይወቴ እስኪበጠበጥ ድረስ ጠበቁሽ፣ ተናገሪ እያለ በጣም ያመነጫጨቃ ሳለ እንግዲህ ካልተናገርሽ ቀጥታ ወደ ፖሊስ ጣቢያ ይዤ ሁሉንም እንድትናገሪ አርግሻለሁ ሲላት ኪራ እንዲማ አታድርግ፣ ሁሉንም ነገር እነግርሃለሁ፣ እኔ እኮ ወድጄ አይደለም እየጠበቅኩ ነው ትለዋለች። እየጠበቅኩሽ ነው ተሎ በይ ይላታል። ይህ ሁሉ ቤቴ ናት ያቀነባበረችው። እኔ እንደነገርኩ ሻይ ቤት ነበረኝ። ሻይ ቤት ሲኖረኝ እንግዲህ የ2 ዓመት ልጅ ነበረኝ። እሱም ጤና የለውም፣ ከጭንቅላቱ ላይ ውሃ አለበት እና እኔ በሱ ገንዘቤን ጨርሼ ጎዳና ላይ ወጣሁ። ጎዳና ወጥቼ እየለመንኩ ነበር። ምለምነው ከቤቲ ደጃፍ ነበር። ቤቲ ምግብም ትሰጠኝ ነበር፣ ታዝልልኝ ነበር እና አንድ ቀን እምልሽን እንድትተባበሪኝ ከሆነ ልጅሽን ላሳክምልሽ አለችኝ። እሺ አልኳተኝ። ከዛ እንግዲህ የጽናትን ህይወት ራሷ ላይ እንደደረሰባት አርጋ ሁሉንም ነገር ነገረችኝ እና እኔ ለልጄ ስል ይህን ሁሉ ነገር አድርገዋለሁ። እባክህን ኪራይ ይቅር በለኝ፣ ይህን ሁሉ ጉድ ለቤቲ እንዳትናገራት፣ ልጄን ትገልብኛለች። አንተ ለፍቅር እንደምትጨነቅ እኔም ለልጅ እጨነቃለሁ፣ ማጣት አልፈልግም እያለች እየተከራከረችው ሳለ ውጭልኝ፣ በቃ ምን እንደማደርግ ራሴ ቁጭ ብዬ አስባለሁ እያለ ጽናት አትፍረጅብኝ ፎቶ ይዛ እያስፈራራች ነው ይላታል። ጽናትን ብድግ ታደርግና እኔም እኮ አንድ ቀን የሆነች ሴትዮ ደውላ ነግራኛለች ስትላት አንድነት ብድግ ታደርግና እኔ ነኝ የነገርኩሽ ስትላት ቤቲ አንቺ ውሻ የቆሻሻ ልጅ የው የመንገድ መለመኛ ሰዓት ደርሷል ስትላት ኪራ ብድግ ያደርግና አንድነት ልጅሽን ይዘሽ ከተከራየሁልሽ ቤት መቀመጥ ትችያለሽ ይላታል። እንግዲህ እሷም ሜዳ ከጉልበታቸው ወድቃ በጣም ይቅርታ እንግዲህ ህይወቷን ስትነግረኝ ቤቲ አሳዝናኝ ነው የጽናትን ህይወት የራሷ አድርጋ ስለነገረችኝ ሁሉም ነገር ያደረኩት ለዛ ነው ትላታለች። እንግዲህ ቤቲ ብድግ ብላ አንድነትን ተናነቃታለች። ጽናት ትሄድና እንግዲህ ቤቲን እያጣፈረች 4 በጥፊ ልሳታለች። ይሄ የልጄ ነው፣ ይሄ የፍቅረኛ ነው፣ ይሄ ምስኪን እናት ነው እያለች እያዛወረች በጥፊ ልሳታለች። እንግዲህ ኪራም ተነሽጅልኝ አላት። ቤቲ እንግዲህ እንዳያችሁት ምድር ላይ ብቀብ እንግዲህ ቤቲን አንስታ አንድነት ወደ ጓዳ ይዛ ትዳለች። ሁላቸውም ተከትለዋት ሄደዋል። እንግዲህ ኪራ ሳሎን ላይ ብቻውን ቀርቷል። የዛሬው ድራማ ከዚህ ላይ ያበቃል። እንግዲህ ቀጣዩ ቀለበቱ ለማን ይሆን የሚለውን አብረን የምናየው ይሆናል። መልካም ጊዜ መልካም ሰዓት ሆነላችሁ። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።